ከፊንጢጣ አካባቢ የሚፈጠር ቁስለት ሁሉ የፊንጢጣ ኪንታሮት አይደለም። የፊንጢጣ መድማትና ከፊንጢጣ አካባቢ የሚፈጠር እብጠት ከፊንጢጣ ኪንታሮት ባሻገር በሌሎች ምክንያቶች ሊከሰት ይችላል። አብዛኛው የፊንጢጣ ኪንታሮት በቤት ውስጥ በሚደረግ ሕክምናና እንክብካቤ ሊድን ይችላል። የፊንጢጣ መድማት ከፊንጢጣ ኪንታሮት ባሻገር የትልቁ አንጀት ካንሰር ምልክትም ሊሆን ይችላል። በዚህ ቪዲዮ የፊንጢጣ ኪንታሮት እንዴት ይፈጠራል? የፊንጢጣ ኪንታሮት መከሰት ምልክቶቹ ምንድናቸው? የፊንጢጣ ኪንታሮት መከሰት መንስኤዎቹ ምንድናቸው? የፊንጢጣ ኪንታሮት የመከላከያና የሕክምና አማራጮቹ ምንድናቸው? እንዲሁም ደግሞ በማህበረሰባችን ስለ ፊንጢጣ ኪንታሮት የተሳሳቱ አመለካከቶች ምንድናቸው የሚሉትን የምናይ ይሆናል። የፊንጢጣ ኪንታሮት እንዴት ይፈጠራል? የፊንጢጣ ኪንታሮትን አፈጣጠር ለመረዳት የፊንጢጣ አካባቢ ተፈጥሯዊ አወቃቀርን ቀድሞ መረዳት ያስፈልጋል። የፊንጢጣ አካባቢ በአወቃቀሩ በሁለት ይከፈላል። ይህንን የፊንጢጣ አካባቢ በሁለት ለመክፈል የዴንቴት ላይን የሚባል መስመር ይሰመራል። ይህም የዴንቴት ላይን የፊንጢጣን አካባቢ የላይኛውና የታችኛው ብሎ ለመክፈል ያገለግላል። በስዕሉ ላይ በቀይ መስመር የተመለከተው አግድም የተሰመረ መስመር የዴንቴት ላይን ተብሎ ይጠራል። ከዴንቴት ላይን በላይ በኩል ያለው የፊንጢጣ ክፍል የፊንጢጣ የውስጠኛው ክፍል ተብሎ ይጠራል። ይህ የፊንጢጣ የላይኛው ክፍል በተፈጥሮ የህመም ስሜትን የሚረዱ የነርቭ መስመሮች የሉትም። በዚህም ምክንያት ከዚህ አካባቢ የሚፈጠሩ ችግሮች የህመም ስሜትን አያስከትሉም። ስስና ለስላሳ የፊንጢጣ ውስጥ ግድግዳዎችን ይዘዋል። ከዴንቴት መስመር በታች ያለው የፊንጢጣ ክፍል ደግሞ የውጨኛው የፊንጢጣ ክፍል በመባል ይታወቃል። የውጨኛው የፊንጢጣ ክፍል በተፈጥሮ የህመም ስሜትን የሚረዱ የነርቭ መስመሮች የተከበበ ነው። በዚህም ምክንያት ከዚህ አካባቢ የሚፈጠሩ ችግሮች የህመም ስሜትን ይኖራቸዋል። ከቆዳ የለሰለሱ ጠንከር ያሉ የፊንጢጣ ውስጥ ግድግዳዎች ይይዛል። የውስጠኛው የውጨኛውም የፊንጢጣ ክፍል እንደ መረብ በተጠላለፉ የደም ቅዳና የደም መልስ የደም ስሮች የተከበቡ ናቸው። እነዚህ የደም ስሮች ከልብ ወደ ፊንጢጣ አካባቢ ደም ይዘው የሚመጡት ቀይ የደም ስሮች አርተሪዎች ወይም ደግሞ ደም ቅዳ ይባላሉ። አርተሪዎች ውስጥ ያለው ደም በልብ የግፊት ኃይል ይንቀሳቀሳል። ከፊንጢጣ አካባቢ ያለውን ደም ወደ ልብ የሚመልሱ ሰማያዊ የደም ስሮች ቬይንስ ወይም ደግሞ ደም መላሽ ተብለው ይጠራሉ። በደም መላሽ ሰማያዊ የደም ስሮች ውስጥ ያለው ወደ ልብ የሚመለሰው ደም የፊንጢጣ አካባቢ ባሉ ጡንቻዎች ሲንቀሳቀሱ በሚፈጠር የግፊት ኃይል ወደ ልብ ይመለሳል። ታዲያ በፊንጢጣ አካባቢ በጡንቻዎች እንቅስቃሴ ከሚፈጠር የግፊት ኃይል በተቃራኒ ደግሞ የመሬት ስበት ኃይልና የሆድ አካባቢ የሚፈጠር ጫናዎች ደም ወደ ልብ እንደ ልብ እንዳይመለስ ያደርጋሉ። ይህ ከሆድ አካባቢ የሚፈጠር ግፊት ከፍ ያለ በሚሄድበት ጊዜ በሰማያዊ ደም መላሽ የደም ስሮች ውስጥ ያለው ደም ወደ ልብ በሚገባ ስለማይመለስ በደም ስሮች ውስጥ በፊንጢጣ አካባቢ ይጠራቀማል። ይህ የግፊት ኃይል እየበዛና ለረጅም ጊዜ በሚቆይበት ጊዜ ወይም በሚደጋገምበት ጊዜ እነዚህ ሰማያዊ የደም ስሮች እየሰፉና እያደጉ ይሄዳሉ። በውስጣቸውም ብዙ ደም ይቋጥራሉ። ይህ በደም ስሮች ውስጥ የተቋጠረው ደም የውስጥ የፊንጢጣ ግድግዳ ስስ ጡንቻዎችን በመግፋት በፊንጢጣ ቀዳዳ ውስጥ ይበቅላል። ይህ ክስተት የፊንጢጣ ኪንታሮት ወይም ደግሞ በሕክምና ስሙ ሄሞሮይድ ተብሎ ይጠራል። ይህ የሄሞሮይድ ክስተት በተፈጠረበት አካባቢ መሰረት በማድረግ በሁለት ይከፈላል። በውስጠኛው የፊንጢጣ ክፍል ሲፈጠር የውስጥ የፊንጢጣ ኪንታሮት ተብሎ ይጠራል። በውጨኛው የፊንጢጣ ክፍል ሲፈጠር የውጨኛው የፊንጢጣ ኪንታሮት ተብሎ ይጠራል። ታዲያ የውስጠኛው የፊንጢጣ ኪንታሮት 4 ደረጃዎች አሉት። ደረጃ 1 የፊንጢጣ ኪንታሮት ወደ ውጭ የማይወጣ የፊንጢጣ ኪንታሮት ሲሆን በመሳሪያ ብቻ ይታያል። ደረጃ 2 የፊንጢጣ ኪንታሮት ጫና ወይም ግፊት በሚጨምርበት ጊዜ ከፊንጢጣ ወደ ውጭ የሚወጣ በራሱ ተመልሶ ወደ ውስጥ የሚገባ የፊንጢጣ ኪንታሮት አይነት ነው። ደረጃ 3 የፊንጢጣ ኪንታሮት ደግሞ ጫና በሚኖርበት ጊዜ ከፊንጢጣ ወደ ውጭ ከወጣ በኋላ ወደ ውስጥ በራሱ አይመለስ ወይም ወደ ውስጥ ለመመለስ የግፊት ኃይልን ይፈልጋል። ደረጃ 4 የፊንጢጣ ኪንታሮት ደግሞ ጫና ወይም ግፊት በሚጨምርበት ጊዜ ከፊንጢጣ ወደ ውጭ ከወጣ በኋላ በቀላሉ ወደ ውስጥ መመለስ ስለማይችል ከፊንጢጣ ውጭ ይሰነብታል። የውጨኛው የፊንጢጣ ኪንታሮት ደግሞ የራሱ የሆኑ የደረጃ ክፍልፋዮች የሉትም። አሁን ደግሞ የፊንጢጣ ኪንታሮት መከሰት ምልክቶች ምንድናቸው የሚለውን እናያለን። የፊንጢጣ ኪንታሮት ምልክቶች እንደ ኪንታሮቱ አይነትና ደረጃ የተለያየ ነው። የውስጠኛው የፊንጢጣ ኪንታሮት ህመም እንዲሰማ የሚያደርጉ ነርቮች ስለሌሉት አብዛኛውን ጊዜ የህመም ስሜት የለውም። ከሰገራ ጋር ወይም ከሰገራ በኋላ የመድማት ምልክት ብቻ ሊያሳይ ይችላል። የውስጠኛው የፊንጢጣ ኪንታሮት በማደግ ወደ ውጨኛው የፊንጢጣ ግድግዳ በሚደርስበት ጊዜ በውጨኛው የፊንጢጣ ግድግዳ ላይ ኢንፍላሜሽን እንዲፈጠር በማድረግ እንዲሁም በፊንጢጣ ሸምቀቆ ላይ ጫና በማድረግ የማብላላትና የማሳከክ ስሜት እንዲሰማ ያደርጋል። የውጨኛው የፊንጢጣ ኪንታሮት ደግሞ ፊንጢጣ አካባቢ እብጠትና የተደራረበ ቆዳን ይፈጥራል። እንዲሁም የፊንጢጣ ህመምን ያስከትላል። ታዲያ የፊንጢጣ ኪንታሮት መከሰት መንስኤዎቹ ምንድናቸው? የፊንጢጣ ኪንታሮት የሚከሰተው በሰማያዊ ደም መላሽ ደም ስሮች ውስጥ ያለው ደም ወደ ልብ እንዳይመለስ በፊንጢጣ አካባቢ የግፊት
ኃይል እንዲጨምር የሚያደርጉ ነገሮች በአጠቃላይ ለፊንጢጣ ኪንታሮት መከሰት መንስኤ ሊሆኑ ይችላሉ። መንስኤዎቹን ለመዘርዘር ያክል የሆድ ድርቀት ለረጅም ጊዜ እንድናመጥ የፊንጢጣ አካባቢ ባሉ ደም መላሽ የደም ስሮች ውስጥ ጫና ይፈጥራል። ሽንት ቤት ረዘም ላለ ጊዜ መቀመጥ እና ማማ እንደዚሁ ጫና ይፈጥራል። ሽንት ቤት በጊዜ አለመሄድ፣ ሰገራ መቋጠር፣ ሰገራ ውስጥ ያለ ውሃ ተመቶ በማለቅ ሰገራ እንዲደርቅ ያደርጋል። ሽንት ቤት ስንጠቀም ለረጅም ጊዜ እንድናመጥ ያደርጋል። ይህም የፊንጢጣ ኪንታሮት እንዲፈጠር ያደርጋል። አሰር ወይም ገለባ የሌላቸው ምግቦችን መመገብ የሰገራ ድርቀት እንዲከሰት ያደርጋል። ይህም ደግሞ ሽንት ቤት ስንቀመጥ ለረጅም ጊዜ እንድናምጥና የፊንጢጣ ኪንታሮት እንዲከሰት ያደርጋል። በአጠቃላይ ክብደት መጨመር፣ እርግዝና፣ ለረጅም ጊዜ መቀመጥ፣ ከሆድ አካባቢ የሚፈጠሩ እጢዎች በአጠቃላይ በፊንጢጣ አካባቢ ጫና ስለሚጨምሩ የፊንጢጣ ኪንታሮት እንዲከሰት ሊያደርጉ ይችላሉ። ታዲያ የፊንጢጣ ኪንታሮት ምልክቶቹንና መንስኤዎቹን ካየን የፊንጢጣ ኪንታሮት መከላከያ መንገዶች ምንድናቸው የሚለውን ደግሞ አሁን እናያለን። የፊንጢጣ ኪንታሮትን ለመከላከል ከፊንጢጣ አካባቢ የሚፈጠርን አላስፈላጊ የተራዘመ የግፊት ኃይል መቀነስ ያስፈልጋል። አንደኛ፣ ውሃ መጠጣት። ቢያንስ በቀን ከ8 እስከ 10 ኩባያ ውሃ መጠጣት የሆድ ድርቀትን ስለሚከላከል ሽንት ቤት ለረጅም ጊዜ እንዳንቀመጥ ያደርጋል። ሁለተኛ፣ አሰር ወይም ገለባ ያላቸው እህሎችን፣ አትክልትና ፍራፍሬዎችን መመገብ በአንጀታችን ውስጥ ውሃን አምቆ በመያዝ ሰገራ እንዳይደርቅ በማድረግ ድርቀትን ይከላከሉናል። ይህም ሽንት ቤት ለረጅም ጊዜ እንዳናመጥ በማድረግ የፊንጢጣ ኪንታሮትን ይከላከላሉ። ሶስተኛ፣ ሰገራን በጊዜ መጸዳዳት። ሰገራ ለረጅም ጊዜ በሚያዝበት ጊዜ አንጀቶቻችን ውሃውን ስለሚመጡት ሰገራ እንዲደርቅ ስለሚያደርጉ በጊዜ መጸዳዳት የሰገራ ድርቀትና ማማጥን ይቀንሳል። ይህም በሚሆንበት ጊዜ የፊንጢጣ ኪንታሮት እንዳይከሰት ይከላከልናል። አምስተኛ፣ ስራችን ረጅም ጊዜ የሚያስቀምጥ ከሆነ በመሃል እንቅስቃሴ ማድረግ የፊንጢጣ ኪንታሮት እንዳይከሰት ለመከላከል ይረዳል። ይህ ሳይሆን ቀርቶ በመከላከሉ ደረጃም ካለፈ በኋላ የፊንጢጣ ኪንታሮት ከተከሰተ እንዴት ማከም ይቻላል የሚለውን ደግሞ አሁን ማየት ያስፈልጋል። የፊንጢጣ ኪንታሮት የሕክምና አማራጮች እንደ የኪንታሮቱ አይነትና ደረጃ የተለያዩ ናቸው። አብዛኛዎቹ የፊንጢጣ ኪንታሮቶች በራሳቸው በሂደት እንዲሁም ጤናማ የህይወት ዘይቤን በመከተል ይጠፋሉ። የሕክምና አማራጮቹ በአጠቃላይ በሶስት ከፍለን ልናያቸው እንችላለን። አንደኛው የሕክምና አማራጭ ጤናማ የህይወት ዘይቤ በመከተል የሚደረጉ የፊንጢጣ ኪንታሮት ሕክምና ዘዴዎች ናቸው። እነዚህ ጤናማ የሆነ የህይወት ዘይቤን በመከተል የምናደርጋቸው የፊንጢጣ ኪንታሮት ሕክምናዎች በዋናነት በቤት የሚደረጉ የህይወት ዘይቤ ለውጦች ናቸው። አንደኛ፣ በቂ አሰር ያላቸው ምግቦችን መመገብ። በምግባችን ውስጥ ግማሽ ያክሉን ያልተፈተጉ እህሎች ማድረግ፣ አትክልትና ፍራፍሬ አዘውትሮ መመገብ። አጠቃላይ ከ25 እስከ 34 ግራም ፋይበር በቀን ብንመገብ የፊንጢጣ ኪንታሮትን የመከላከልና የማከም ዕድል አለው። እንዲሁም ደግሞ በቂ ውሃ መጠጣት። በቀን ከ8 እስከ 10 ብርጭቆ ውሃ መጠጣት የፊንጢጣ ኪንታሮት እንዲሻለን ይረዳል። ሞቅ ባለ ውሃ በቀን ከ2 እስከ 3 ጊዜ ለ10 ደቂቃ መዘፍዘፍም የፊንጢጣ ኪንታሮት ህመሙ እንዲቀንስና ተሎ እንዲያገግም ይረዳል። ሽንት ቤት ለረጅም ጊዜ ቁጭ አለማለት እንደዚሁ የፊንጢጣ ኪንታሮት እንዲያገግምና እንዲሻለን ይረዳል። በምንጸዳዳበት ጊዜ ንጽህናችን በውሃ መጠበቅ፣ ጠንከር ያሉ ደረቅ ነገሮችን ለንጽህና መጠበቂያ አለመጠቀም እንዲሁ የፊንጢጣ ኪንታሮት እንዲያገግም ይረዳል። በሁለተኛ ደረጃ ደግሞ በመድኃኒት የሚደረግ የፊንጢጣ ኪንታሮት ሕክምና በፊንጢጣ ውስጥ በሚገቡ ሳፖዚታሪ ወይም ደግሞ ቅባቶች የሚደረግ ሕክምና በዋነኝነት ይጠቀሳል። በዋናነት እነዚህ መድኃኒቶች የህመም ስሜቱን ለመቀነስ የሚያገለግሉ መድኃኒቶች ናቸው። እንዲሁም የሆድ ድርቀትን ለመቀነስ የሚዋጡ መድኃኒቶች የፊንጢጣ ኪንታሮት እንዳይባባስ በሐኪሞች ሊታዘዙ ይችላሉ። ከዚህ በተጨማሪ ደግሞ ረበር ባንድ በማሰር ኪንታሮቱ ተቆርጦ እንዲወድቅ የማድረግ ሕክምና እንዲሁም ደግሞ በኪንታሮት እብጠት ላይ በሚወጋ የመርፌ የማድረግ ሕክምና ሌላኛው አማራጭ ተደርጎ ይቆጠራል። በሶስተኛ ደረጃ የሚደረገው የፊንጢጣ ኪንታሮት ሕክምና በቀዶ ጥገና ወይም በሰርጀሪ የሚደረግ የሕክምና አማራጭ ነው። ይህ የሕክምና አማራጭ ተመራጭ የሚሆነው ለትኩስ የውጨኛው የፊንጢጣ ኪንታሮትና ለተወሰኑ ደረጃ 3 እና ለሁሉም የደረጃ 4 የውስጥ ፊንጢጣ ኪንታሮቶች ነው። ጠቅለል ሲደረግ ከደረጃ 1 እስከ ደረጃ 3 የፊንጢጣ ኪንታሮቶች በቤት ውስጥ በሚደረግ ሕክምና አማራጭና ከፊንጢጣ አካባቢ በሚቀቡ ወይም ፊንጢጣ ውስጥ በፊንጢጣ ውስጥ በሚቀበሩ የህመም ማስታገሻዎች መታከም ይችላሉ። ደረጃ 4 የደረሰ የፊንጢጣ ኪንታሮትና ሌሎች የተወሳሰቡ የፊንጢጣ ኪንታሮቶች የቀዶ ጥገና ሕክምና የተሻለ አማራጭ ነው። የፊንጢጣ ኪንታሮት ከሕክምና በኋላ የማገርሸትና በድጋሚ የመከሰት ዕድል አልፎ አልፎ ይኖረዋል። ታዲያ ይህ እንዳይሆን ከሕክምና በኋላ የፊንጢጣ ኪንታሮትን መከላከል የሚያስችሉ ጤናማ የህይወት ዘይቤዎችን መከተል ይኖርብናል። ልብ በሉ፣ የፊንጢጣ ኪንታሮትን በቤት ውስጥ የሕክምና አማራጮች ተጠቅመው የማይሻለዎት ከሆነ በቀዶ ጥገና ባለሙያ መታየት ይኖርቦታል። እንዲሁም ከፊንጢጣ መድማት በተጨማሪ የሆድ ህመም፣ ክብደት መቀነስ፣ የድካም ስሜት መጨመር፣ የምግብ ፍላጎት መቀነስ ካለዎት የትልቁ አንጀት ካንሰር ምልክቶች ሊሆኑ ስለሚችሉ በፍጥነት ምርመራ ማድረግ ይኖርቦታል። የፊንጢጣ ኪንታሮት በጊዜ ካልታከመ የደም ማነስና የፊንጢጣ ግድግዳ በመጉዳት የተወሳሰበ የጤና ችግር ሊያስከትል ይችላል።
የፊንጢጣ ኪንታሮት ወደ ካንሰር አይቀየርም። እንዲሁም ምች፣ የሞቀ ድንጋይ ላይ መቀመጥ ለፊንጢጣ ኪንታሮት መከሰት ምክንያት አይሆኑም። እስካሁን አብራችሁ ስለሆናችሁ በእጅጉ አመሰግናለሁ። የእናንተ ሳብስክራይብ እና ላይክ ማድረጋችሁ ለእኔ ትልቅ ዋጋ አለው። እናም በቀናነት ሳብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። መረጃ እንድሰጣችሁ የምትፈልጉ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። እንዲሁም ይህ መረጃ ይጠቅማል ለምትሏቸው ሰዎች ይህንን ቪዲዮ ሼር አድርጉላቸው። በድጋሜ በሌላ ቪዲዮ እንገናኛለን። እስከዚያው በያላችሁበት ሰላማችሁ ይብዛ። ሰላም ነው።